ሀብት ያለው ንብረት ያለው ሰው ይህ ሀብትና ንብረት የእግዚአብሔር ነው እንጂ የኔ አይደለም ብሎ የሚያመሰው በመንፈስ ድሃ ነው። ግን እግዚአብሔር 9ኙን እንድትጠቀም ፈቅዶልሃል፣ አንዱ ግን የኔ ነው ብሏል። ድሃ ያረግናት ቤተክርስቲያንን ያልነበረችውን ቤተክርስቲያን ሀብታማን ቤተክርስቲያን ለማኛ ያረግናት እኛ ነን። አስራትን በደስታ መስጠት ያስፈልጋል። እንቁላል ምጥል ዶሮ ካለች ከ10 እንቁላል አንዱ እንቁላል የእግዚአብሔር ነው። ከ10 አንደኛው ያንተ አይደለም። ይሄን ማወቅ አለብህ። የእግዚአብሔር ነው። ከሱ ላይ መመጽወት አትችልም። የዚክ ሚዲያ ነው ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር የዘውትር አጋራችን አማናዊት ዲዛይን እንዲህ ባለ ልብስ ዛሬም ከኛ ጋር ነች። እዩ እንዴት ነህ? እግዚአብሔር ይመስገን። ሰላም ሰላም አለን ይመስገን። ዛሬ አንድ ርዕስ ይዤ መጣሁ እዩ። ስለ አስራት ምንድነው ማለት ያው ሁላችንም አስራት ምን እንደሆነ ይሄንን ጥያቄ ስናነሳ ምን እንደሆነ በአይምሮአችን እናውቀዋለን። በርግጥ ግን ጥሩ ትንታኔ ቢሰጠውና ወደ ኋላ ላይ ደግሞ እንዴት ከአስራት እየራቀን እንደሆነ እንዴት ኢግኖር እያደረግነው እንደመጣን ከቤተክርስቲያን ጋር ያለውን ነገር ምናምን በደንብ እናወራለን። አስቀድመን ግን እስቲ ስለ አስራት ምንነት እናወራ። በጣም ጥሩ ጥያቄ ነው። እንዳልከው ብሶም ማያስተውለውና ሲነገር እንሰማለን ግን ምን እንደሆነ በደንብ ማይገባን ነገር ነው። እና አስራት ብቻም ተብሎ ሳይሆን ሳይነጠል አስራት በኩራትም ይባላል። ያው በደንብ የምናወራው ዛሬ አስራት ላይ ነው እንጂ በኩራት ማለት የመጀመሪያው የሆነውን አንተ መጀመሪያ ያገኘውን ነገር ለእግዚአብሔር መስጠት ነው። ይሄ ከብሉይ ኪዳንም አዲስ ኪዳንም የነበረ ስርዓት ነው። አስራትና በኩራት አስሮ አሰረ ከሚለው የግስግስ ቃል የመጣ ነው እና ከ10 አንዱን ለእግዚአብሔር መስጠት ነው። ከ10 አንዱን የምትሰጠው ካንተ አይደለም ራሱ እግዚአብሔር ከሰጠ ነገር ነው። ስለዚህ በኦሪት መጽሐፍትም አሁን በብሉይ ኪዳን በአዲስ ኪዳንም እየቀጠለ የኖረ ነገር ነው። በፍትሐ ነገሥት ላይም የተጻፈ ነገር ነው። ሰው አስራትና በኩራቱን ለእግዚአብሔር ለቤተክርስቲያን መስጠት እንዳለበት ሰው በኩራትን እዚሁ ገለነው ለማለፍ የመጀመሪያ የሆነውን የበኩር ልጅን እንደሚባለው ማለት ነው። የመጀመሪያውን ነገር እግዚአብሔር ይፈልጋል። ስለዚህ እያረባህ ከሆነ የላሚቱን የመጀመሪያ ልጅ ለእግዚአብሔር እንደማለት ነው። ደሞዝም ከሆነ በጣም ለብሶ ይከብዳል። ግን ያው እግዚአብሔር እንግዲህ ያዘዘው ትእዛዝ ነው። የመጀመሪያ ደሞዝህን የመጀመሪያ ገቢህን ሁሉንም ለእግዚአብሔር መስጠት ነው። ከዛ በኋላ ከሚመጡት ወራዊ ወይም ደግሞ ገቢዎች ናቸው። ወራዊ ላይ እንችላል ብቻ ከገቢዎች ሁሉ ከ10 አንድ ለእግዚአብሔር የምትሰጠው ነገር ነው። መልካም። እንደው በኩራት ላይ አንድ ሐሳብ ላነሳልህ ፈለኩ። የመጀመሪያውን ለእግዚአብሔር መስጠት አሁን ብዙ ጊዜ ስራ ስንቀጠር እናውቀዋለን። እኛ ስራ ተቀጥረን የመጀመሪያ ደሞዛችን በምንድን ነው የሚያልቀው? የመጀመሪያ ነገር ኮንሺየስ ሆነን በትክክል ሐሳቡን በደንብ ይዘነው ከእግዚአብሔር ጋር ያለንን ኮኔክሽን በደንብ ለማጠንከር ያለንን ነገር ለእግዚአብሔር ለመስጠት ካለን ፍላጎት የምናሳይበት አንዱ በኩራት ነው።